ስልጠና መውሰድ የሚፈልጉ ሌላው አሰልጣኞቻችን ናቸው። ይህንም እነሱ ናቸው የሚያቀርቡት። ጉዞ አለ ቦታቸው ተቀጥሏል። እናመሰግናለን። በጣም አመሰግናለሁ። አቶ ታምሩ መመሪያችን የፕሮጀክት መመሪያውን በጣም ደግፈዋለሁ። ልክ ነው። ካልተነፈሰን ችግራችንን የሚያቀርበን እኛ ራይት ወርልድ ፎር ዘ ሂውማን አሶሲዬሽን የሚባለው ነበር። በ2005 ወይዘሮ አዳነች በተባሉ በጎ አድራጊ አይነ ስውር ሴቶች መሰረተ ነው። ዓላማው አይነ ስውራን ሴቶችን በእጅ ስራ፣ በብሬል፣ በኮምፒውተር እንዲሁም የግንዛቤ መስጫ ትምህርቶችን ማስጨበጫ ትምህርቶችን እንደ ስነ ተዋልዶ፣ ኤች አይ ቪ ኤድስ፣ የህይወት ጥቅሞት ያሉትን አጫጭር ስልጠናዎችን እንሰጣለን። በአሁኑ ጊዜ ዓላማው 120 የሆኑ አይነ ስውራን ሴት አባላት አሉን። እነዚህን ሌሎችን ቦታ ብናገኝ ሌሎችን ማሳትፈን የተባሉት ከላይ በተናገርኩት የስልጠና አይነቶች ራሳቸው አቅማቸውን አጎልብተው ራሳቸውን እንዲችሉ ቤተሰቦቻቸውን በችግር እንዲያላቅቁ ነው። ሌላው ዓላማ ከከፍተኛ የትምህርት ተቋማት የወጡ በችግር ምክንያት ትምህርታቸውን ያቋረጡ ተማሪዎች የሚቀጥሉበትን መንገድ ማመቻቸት ዓላማው ነው። ነገር ግን እንደ ዓላማው መሄድ እስከዚህ አልተቻለም። ምክንያቱም አንደኛው ችግራችን ቤት ነው። ለማሰልጠኛ ቤት የለንም። ማሰልጠኛ ቤት የምንከራይበት ወይም የቢሮ ክፍያ የሚከፍልልን አንድ ቸርች ነው። ይህም በአሁኑ ጊዜ ሊያቋርጥ ሊተው እየዳዳው ነው። ምክንያቱም ችግር ላይ ነው ይባል። ይህ ከሆነ ደግሞ ድርጅቱ አሁን ሊሰጥ የሚችለውን አይሰጥም ማለት ነው። የረዳቸው ያሉ ቤት ኪራይ የሚከፈልላቸው አሉ። እንደገናም የትራንስፖርት የሚከፈላቸው ተማሪዎች አሉ። ስልጠናውን እንሰጣለን። ስልጠናውን የሚሰጡልን ሰው ስናገኝ ለአሰልጣኞች፣ ለሰልጣኞች፣ ለአስተባባሪዎች ፈንድ ያስፈልገናል። እንደገና ማቴሪያልስ ያስፈልገናል። እናስተምርበት እጅ ስራዎችን ሰርተው በአሁኑ ጊዜ ሰልጥነው የሚሰሩ ልጆች የእጃችን የተከፈላቸው ለአንዳንድ ነገር የተገለገሉበት ነው። በአጭሩ 3 ደረጃ የተከፈሉ አይነ ስውራን ሴት አባላት አሉ። እድሜያቸው ማለት ነው በጣም ትልቅ ሰዎች በልመና የሚተዳደሩ ምንም መስራት የማይችሉ ለእነሱ የዓመት በዓል ፈንድ በመፈለግ ለዓመት በዓል በመጣ ቁጥር እንሰጣለን። በአሁኑ ጊዜ ግን መስጠት አልቻልንም ስላላገኘን። አልባሳት ፋይት ኬር ማለት ያው የሚያስኩት ያንን የድጋፍ እየፈለግን የንጽህና መጠበቂያ፣ የምግብ ፍጆታ እንሰጣለን። መካከለኛ እድሜ ላይ ያሉ አባት አልባ ወይም ደግሞ አላባት የሚያሳድጉ እናቶች፣ ወጣቶች መካከለኛ እድሜ ላይ ያሉ ናቸው። እነሱ ደግሞ በልመናና ሎተሪ በመሸጥ የሚተዳደሩ ናቸው። እነሱን ስልጠና እንሰጣለን። በተገኘ ጊዜ እርዳታ እንሰጣለን። በሶስተኛ ደረጃ እንደተናገርኩት ተማሪዎች ናቸው። እነሱ ትራንስፖርት ነው የምንከፍለው እና እነሱ ስልጠና እናሰለጥናለን። ትምህርት በሌላቸው ጊዜ ይሰለጥናሉ። ግን ለማሰልጠን ቅድም እንደተናገርኩት ቦታ የለንም፣ ቤት የለንም። በጣም አጭር ነው፣ በጣም ጠባብ ነው። ያንን ቤት ከግለሰብ ተከራይተን ነው። በአሁኑ ጊዜ በየጊዜው እየተጨመረብን ነው። ቸርቿም እርዳታ የምታቋርጥ ከሆነ ያንን የቤት ኪራይ መክፈል አንችልም። ስለዚህ ይዘጋል። እኛ ከሰራን ምድረግን ከሆነ አካል ጉዳተኞች በተለይ አይነ ስውሮች ተረጂዎች ብቻ አይደለም፣ ሰርተን መርዳትም እንችላለን። ከድህነት ሀገራችንን ማላቀቅም እንችላለን፣ እንደናንተ ማለት ነው። ስለዚህ ልትረዱ ፈቃደኛ ከሆናችሁ አላችሁ እንደ ኑር ለሰው ድርጅት ስራ አስኪያጅ በየጊዜው በሄድኩበት ስማቸውን አነሳዋለሁ። ለእኛ ትልቅ ረዳታችን ናቸው። በዚሁ አቶ ታምሩ አማካኝነት ያገኘናቸው ወገናችን ናቸውና እናንተም ከእሳቸው ጋር
እንድትረዱን ከድህነት እንድታላቀቁን የምንፈልገውን ፈንድና ቤት የምናገኝበትን መንገድ ስልጠናውን አስፍተን የገበያ ትስስር አግኝተን ሴቶቹ ከድህነት ራሳቸውን የሚያላቀቁበትን መንገድ ብትፈጥሩልን እናመሰግናለን። ባጭሩ እናቶቻችን ልጆቻቸው ለአንድ ሳምንት ይቆያል ኤክስፖ። ከዛ ጀምሮ እስከሚቀጥለው ቅዳሜ ሄዳችሁ ስልጠናውን የሚፈልጉ ሰዎች የሚካሉ African Minister language, working language, Amharic. He will speak last. እና ከዛ በፊት ዲና እና ትማርቶች ምንድን ሆናላችሁ ከሙያ አንጻር ይህንን ሀሳብ አይምሮ ላይ እንዴት እንስራው ባካችሁ። ወጣት ባለሙያዎቻችን በጎ ፈቃደኞቻችን ወገንቲክ ባለንበት ጊዜ ቆሻሻ በምናነሳበት ጊዜ አጋሮቻችን ናቸው። እሺ ሰላም እንዴት ናችሁ? ዲና ባላለሁ ነኝ የስነ ልቦና ባለሙያ ነኝ። አቤኔዘር ይባላል እሱ ደግሞ የሶሻል ወርከር ነው። ዛሬ ያው እናወራላችሁ የአእምሮ ጤናችን ምን ማለት ነው እና ደግሞ እኛ ራሳችን በየግል ደረጃ እንዴት የአእምሮ ጤናችንን ማስጠበቅ እንችላለን የሚለው ላይ ነው ማለት ነው። ለመጀመሪያ ያህል የአእምሮ ጤና ማለት አካላዊ፣ ስነ ልቦናዊ፣ ማህበረሰባዊ እንዲሁም ስሜቶቻችን በጤናማ ሁኔታ የዕለት ተዕለት ተግባሮቻችንን እንዴት ሳያስተጓጉሉብን መቀጠል እንችላለን የሚለው ላይ ነው ማለት ነው የሚያጠነጥነው። ሁላችንም የዕለት ተግባራችንን ለምሳሌ ስራችንን ሊሆን ይችላል፣ ከሰዎች ጋር ያለንን መስተጋብር ሊሆን ይችላል፣ የሚሰሙንን ስሜቶች ሊሆን ይችላል በጤናማ መልኩ እሱን ስለማስተካከል ነው ማለት ነው የሚያወራው። ሌላው እሱን ካልን ደግሞ የአእምሮ ጤና መረበሽ ማለት ነው ማለት ነው እሱ ላይ እንሄዳለን ማለት ነው። የግለሰብን ማለት ነው ለምሳሌ እኔን ብወስድ የኔን ስሜታዊ፣ ስነልቦናዊ ወይም ማህበራዊ ሁኔታዎቻችንን ወይም ተግባሮቻችንን የሚረብሹ ከሆነ የአእምሮ ጤናችን ታውቋል ማለት እንችላለን ማለት ነው። እነዚህ ደግሞ በሚያሳዩት ሁኔታዎችና ክብደቶቻቸው ልንከፋፍላቸው እንችላለን። ለምሳሌ መጀመሪያው በጣም ከሚታወቁት አይነት የአእምሮ ጤና እክሎች ወይም መታወኮች ውስጥ አንዱ ጭንቀት ነው። ጭንቀት ቢያንስ ሁላችንንም በትንሹ አንድ አምስቴ በህይወታችን ውስጥ አጋጥሞን ያውቃል። ብር ማጣት ሊሆን ይችላል፣ ስራ ለመኖር ሊሆን ይችላል፣ የቤተሰቦቻችን ሁኔታ ሊሆን ይችላል። እዚህ ጭንቀት የምንለው እሱ ነው ማለት ነው። የዕለት ተዕለት ኑሯችንን የሚያስተጓጉል ማንኛውም አይነት ስሜት ጭንቀት እንለዋለን፣ የመረበሽ ስሜት ማለት ነው። ነገር ግን ጭንቀት ለማለት አሁን ወደ መታወቅ ሲገባ ለረጅም ጊዜ የሚቆይና ምንም እንዳንሰራ የሚያደርገን፣ ከሰዎች ጋር እንዳንቀላቀል፣ የራሳችንን ስሜት እንዳንረዳ እና የመሳሰሉትን ማድረግ ሲጀምር ነው እንደ ዲስኦርደር ወይም ደግሞ እንደ አእምሮ ጤና መታወቅ የምንወስደው ማለት ነው። የዕለት ተዕለት ከሚያጋጥመን አለፍ ብሎ ለረጅም ጊዜ ከቤት መውጣት ሲያቅተን እና የመሳሰሉት። ለምሳሌ ጭንቀት ውስጥ በጣም የሚታወቁት አይነቶቹ የመጀመሪያው ሙሉአዊ ጭንቀት ወይም ደግሞ ጀነራል አንዛይቲ ዲስኦርደር የምንለው ነው። ሁለተኛው ደግሞ መታወቅ ወይም መረበሽ ወይም ፓኒክ ዲስኦርደር የምንለው ነው። ከልክ ያለፈ ፍርሃትና ጥላቻ ወይም ደግሞ ፎቢያ የምንለው አለ። ሌላኛው ደግሞ ኦብሰሲቭ ኮምፐልሲቭ ዲስኦርደር ወይም ኦሲዲ የምንለው ማለት ነው። ሌላኛው የስሜት መታወክ ሁለተኛው አይነት በጣም የተለመደ የአእምሮ ጤና መታወክ የምንለው የስሜት መታወክ ወይም ሙድ ዲስኦርደር ነው። የስሜት መታወክ በስሜቶቻችን ላይ የሚያጋጥሙ ጉልህ ለውጦች ማለት ነው። ለምሳሌ ዋና ዋና የሚባሉት ንዑስ ድባቴ ወይም ሜጀር ዲፕሬሲቭ ዲስኦርደር፣ ባይፖላር ዲስኦርደር እና ወቅታዊ የስሜት መታወክ ወይም ደግሞ ሲዝናል አንዛይቲ ዲስኦርደር የምንለው ነው ማለት ነው። በመቀጠል የስብዕና መታወክ አለ ወይም ፐርሰናሊቲ ዲስኦርደር ማለት ነው። ይሄኛው ደግሞ ከባህላዊና ማህበራዊ መመዘኛዎች ባፈነገጠ ያስተሳሰብ ወይም የስሜት ባህሪ መገለጫዎች ማለት እኛ እንደ ግለሰብና እንደ ማህበረሰብ የምናምንባቸው ኖርም ወይም ባህሪዎች ወይም ቫልዩ የምንሰጣቸው ነገሮች አሉ እንደ ማህበረሰብ መኖር ያለብን ከሱ በጣም የወጣ ሲሆን ፐርሰናሊቲ ወይም ደግሞ የስብዕና ዲስኦርደር ወይም መታወክ እንለዋለን ማለት ነው።
ከነዚህ ውስጥ በጣም በአብዛኛው የሚታወቁት ለምሳሌ ፈሪ ለቀቀ ስብዕና መታወክ ወይም ቦርደርላይን ፐርሰናሊቲ ዲስኦርደር አለ፣ ናርሲሲስቲክ ፐርሰናሊቲ ዲስኦርደር እና ደግሞ ጸረ ማህበረሰብ ስብዕና መታወክ ወይም አንቲ ሶሻል ፐርሰናሊቲ ዲስኦርደር የምንለው ነው ማለት ነው። በመቀጠል ሳይኮቲክ ዲስኦርደር አለ። ሳይኮቲክ ዲስኦርደር ደግሞ ወይም መዛባት የምንለው ከእውነታው ጋር ያለውን ግንኙነት ማጣት ነው፣ ወይም ያሉን ነገሮች እንደሌሉ ወይም ደግሞ የሌሉን ነገሮች እንዳሉ መቁጠር ሳይኮቲክ ዲስኦርደር እንለዋለን። ከነዚህ ውስጥ ይቅርታ